السلام عليكم ورحمة الله وبركاته. ክቡራን የአወል ዩቲዩብ ተከታታዮች ዛሬ ይዘንላችሁ የመጣ ነው የተምር አሰራር የተምር ጁስ እንዴት እንደሚሰራ ባጭሩ ለማሳየት ነው። እሱም እንዴት ነው ትንሽ ተምሮችና የማንጎ ዱቄትን አቀላቅለን ጁስን እንዴት እንሰራለን የሚለውን ባጭሩ ለማሳየት እንሞክራለን። ስለዚህ እያያችሁ እየሰማችሁ ሰብስክራይብን ጫን በማድረግ ቤተሰብ በመሆን ቤታችንን ልታሳድጉልን ጥሪ እናደርጋለን። እንግዲህ በግራ አባባል ወይም በግራችን አባባል ወንድ ላጤ የሰራው ጥሞ አይጥምም ይባላል። ስለዚህ ጥሞ ባይጥምም ለእኛ እንደሚጥም አስረግጠን እንነግራችኋል። ስለዚህ ጁስ እንዴት እንደሚሰራ ባጭሩ ለማሳየት እንሞክራለን። በመከታተል በእኛን በመበረታታት ከጎናችን እንዲሆኑ በአክብሮት እንጠይቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከትንሽ ደቂቃ በኋላ ይሄ የምናየው እሱም ይጠባበቃል። ስለዚህ እኛም በእጃችን ፈልቀት ያደረግን ተምሮችን እየጨመርን ከዛም ከተምሩ ቀጣይ የሚጨመሩ ነገራቶችን እናንተም እያስተዋላችሁ በማየት ከዚህ ከስራው ተጓዳሽና ከዚህ የስራውን አይነት እንዴት እንደሚሰራ ማወቅ ትችላላችሁ። ስለዚህ አሁን ደግሞ አንድ ብርጭቆ ውሃ በመጨመር ይኸው ጁስን ወደ ጁስነት ልንቀይረው እየተዘጋጀና እየተንደረደረ ይገኛል። ውሃ ከጨመርን በኋላ አሁን የምትመለከቱትና የምታዩት የማንጎ ጁስ የሚሰራበት ወይም የማንጎ በውደራ ወይም እንደገና ዱቄት ተብሎ የሚጠራው ይሆናል። ያው መጠኑን እናንተ በምትፈልጉትና እናንተ በሚመቻችሁ መልኩ ታደርጋላችሁ። ያው ግን የወንደላጤ ነገር ታውቁታላችሁና ስንሰራ ሞቅም ቀዝቀዝም እያደረግን ነው እኛ በፈለግንበት የምንሰራው። አሁን ደግሞ የተመለከታችሁት ያለው ተልጅ ወይም እንደገና በአረበኛ ተልጅ ብሎ ሲጠራ በአማርኛ እንደገና የውሃ በረዶ